አስተማሪ ተረት እኔ እወዳለሁ። አስተማሪ ተረት እኔ እወዳለሁ። አሁን ላዳምጥ ነው። አሁን ላዳምጥ ነው። ፌንጣና ጉንዳን። በአንድ ወቅት ሞቃታማና ፀሐያማ በሆነ ቀን ደስተኛ የሆነ ፌንጣ ሜዳ ላይ እየዘፈነና እየጨፈረ ነበረ። ላላላላላላላላላ ፀሐይ ወጥቷል መጨነቅ ወይም መስራት አያስፈልግም። ላላላላላላላላላ ፀሐይ ወጥቷል መጨነቅ ወይም መስራት አያስፈልግም። ጉንዳን ምግብ ተሸክማ ወደ ኮረብታ እየሄደች አያት። አንቺ ጉንዳን ለምን የምትሰሪውን አቁመሽ አትዝናኝም? ፀሐይ እኮ እያበራች ነው፣ ደምቃለች። ጉንዳኗም ሰላም ፌንጣ፣ እዝናና ደስ ይለኝ ነበር፣ ግን ለክረምት የሚሆነኝን ምግብ እያከማቸው ነው። ቅዝቃዜ ሲመጣ ምንም ምግብ አይኖርም አለችው። ፌንጣውም ሳቀ። ክረምት በጣም ሩቅ እኮ ነው፣ ብዙ ጊዜ አለ። ክረምት እስኪደርስ አሁን ነይና ከኔ ጋር ደንሽ ይልቅ አላት። ጉንዳንም አንገቷን ነቀነቀችና ጠንክራ መስራቷን ቀጠለች። ፌንጣው ቀኑን ሙሉ ድምጹን ከፍ አድርጎ እየዘፈነ መዋሉን ቀጠለ። መጨነቅ ወይም መስራት አያስፈልግም። ላላላላላላላላ ፀሐይ ወጥቷል መጨነቅ ወይም መስራት አያስፈልግም። ጊዜን እየተካ ሄደ። በጋውም አልፎ ክረምት ገባ። ቅጠሎች መርገፍ፣ ቀዝቃዛ ነፋስ መንፈስ፣ እንዲሁም በረዶ መዝነብ ጀመረ። ፌንጣውም ምግብ ፍለጋ ወጣ። ሆዱ ይጮሃል። ሁሉም ነገር በበረዶ ተሸፍኖ ስለነበር ምግብ ማግኘት ግን አልቻለም። ፌንጣውም ብር ያ ሁሉ ምግብ የት ሄደ? ፀሐይ የት ሄደች? እኔ በጣም እርቦኛል። ከኮረብታው ስር ጉንዳን ከጓደኞቿ ጋር በሙቀትና በደህንነት ስሜት ውስጥ ነች። በጋውን ሙሉ ምግብ ስታጠራቅም ስለነበር ብዙ ምግብ ነበራት። በር ተንኳኳ። ጉንዳን በሩን ከፈተች። ፌንጣው ከውጭ ቆሞ እየተንቀጠቀጠ ነው። ፌንጣውም ጉንዳን፣ እኔ በጣም በርዶኛል፣ እርቦኛል፣ ወደ ውስጥ መግባት እችላለሁ? ጉንዳን የደግነት ፈገግታ አሳየችውና በሚገባ ፌንጣ ግባና ይሙቀ አለችው። ፌንጣውም ወደ ውስጥ ገባ። ጉንዳንም የሚሞቅ ብርድ ልብስ አለበሰችው። የሚበላ ምግብም ሰጠችው። የአመስጋኝነት ስሜት ተሰማው። ፌንጣም አመሰግናለሁ ጉንዳን፣ በበጋው ወራት መስራት ነበረብኝ፣ የመስራት እድሉም ነበረኝ አላት በጸጸት ስሜት። ጉንዳንም ችግር የለውም ፌንጣ፣ አሁን ተምረሃል፣ ለመዝናናትም ጊዜ አለው፣ ለመስራትም ጊዜ አለው አለችው። ክረምቱንም ከጉንዳን ጋር ሆኖ አሳለፈ። ክረምቱም ቀስ በቀስ አልፎ በጋ መጣ። ፌንጣውም እንደገና በደስታ መደነስና መስፈን ጀመረ። ግን አሁን ጉንዳንን ምግብ እንድትሰበስብ እየረዳት ነው። ለራሱም ምግብ እየሰበሰበ ነው። ከዛ ቀን ጀምሮ ፌንጣው ዘፈን መስፈኑን፣ መደነሱን፣ መጫወቱን አላቋረጠም። ግን መጀመሪያ ለክረምቱ የሚሆነውን ምግብ ከጉንዳን ጋር ይሰበስባል። ፌንጣውም ከቀድሞ ህይወቱ በመማሩ ልክ እንደ ጉንዳን ስሩ፣ ተጫወቱ፣ ሁለቱም ግን ጊዜ አላቸው፣ አስቀድማችሁ ተዘጋጁ እና ደህና ትሆናላችሁ የሚለውን የህይወቱ መርህ አደረገ። ይህ ስለ ፌንጣና ጉንዳን ታሪክ ነው። ነገ እንድታርፉ ዛሬ ስሩ። እሺ ልጆች፣ ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁ። በደንብ እንድትማሩበት ደግሞ ደጋግማችሁ ስሙት። እሺ፣ እስካሁን እናንተ እንደ ጉንዳን ነበራችሁ ወይስ እንደ ቀድሞ ፌንጣ? እስቲ ራሳችሁን ገምግሙበት። ቻው ቻው ልጆች፣ የዛሬ ፍሬዎች
የነገ አበቦች። አስተማሪ ተረት አዳምጬ ጨረስኩ። አስተማሪ ተረት አዳምጬ ጨረስኩ። አሁን ተምሬያለሁ። አሁን ተምሬያለሁ። የነገ አበቦች ቻናልን ሰብስክራይብ ያደረጋችሁ አበረታቱኝ።